ሰላም ተማሪዎች እንደምን አላችሁ? ይህ ማንኛውንም አይነት ትምህርት በቀላሉና በሚገባ መልኩ ተዘጋጅቶ የሚቀርብበት ኢትዮ ኮንሰፕት ሴንተር የዩቲዩብ ቻናላችን ነው። ዛሬም እንግዲህ የ10ኛ ክፍል ፊዚክስ ትምህርት ዩኒት 2 የሆነውን ማለትም ዩኒፎርምሊ አክሰለሬትድ ሞሽን የሚለውን ሐሳብ እንመለከታለን ማለት ነው። በውስጡ ያሉትን የተለያዩ ክፍሎች በቀላሉ በሚገባ መልኩ በተከታታይ ቪዲዮዎች የምንመለከት ይሆናል። በሚገባ ተከታተሉ። በዩኒቱ መግቢያ እንደ ኢንትሮዳክሽን ከዚህ በፊት የተማራችኋቸውን ማለትም ዩኒፎርም ሞሽን እና ነን ዩኒፎርም ሞሽን የሚባሉትን ሁለቱን ሜን ታይፕ ኦፍ ሞሽን ዲፍረንስስ እንደ ብሬንስቶርሚንግ ነገር ተቀምጦልናል ማለት ነው። ዩኒፎርም ሞሽን ኦከርስ ዌን አን ኦብጀክት ሙቭስ አት ስቴዲ ስፒድ ኢን ስትሬት ላይን። ስለዚህ አንድ ኦብጀክት አት ዩኒፎርም ሞሽን ነው የሚባለው አት ስቴዲ ስፒድ ዊች ኢዝ ኮንስታንት በሆነ ስፒድ እና ኮንስታንት በሆነ ዳይሬክሽን ኦር ኢን ስትሬት ላይን ሙቭ የሚያደርግ ከሆነ ያ ኦብጀክት አት ዩኒፎርም ሞሽን ነው ይባላል ማለት ነው። ሁለተኛው መቼ ነው ነን ዩኒፎርም ሞሽን የሚሆነው ስንል ያ በኮንስታንት ስፒድ እና ዳይሬክሽን እየሄደ የነበረው ኦብጀክት if there is any change in an object's speed or direction or both ሁለቱም ላይ ሊሆን ይችላል ወይም ስፒዱ ማግኒቲዩዱ ላይ ወይም ደግሞ የስፒዱ ዳይሬክሽን ላይ ቼንጅ ካለ ያ ኦብጀክት ከዩኒፎርም ሞሽን ወደ ነን ዩኒፎርም ሞሽንነት ይቀየራል ማለት ነው። this non uniform motion or changing velocity is called accelerated motion እንለዋለን ማለት ነው። ስለዚህ ዩኒፎርም ሞሽን መሆኑን ትቶ ነን ዩኒፎርም ሞሽን ከሆነ there is changing in velocity, so we call it accelerated motion. 2.1 ላይ ፖዚሽን ኤንድ ዲስፕሌስመንት የሚል ርዕስ ያለው ሰብቶፒክ ነው። በዚህ ሰብቶፒክ ስር what is position and what is displacement በእግረ መንገዳችን ነው what is distance የሚለውን ነገር መመልከት የምንችልበት ቪዲዮ ነው ማለት ነው። The first point is what is position. Generally position is a term that describes your location or it will definitely answer the question where you are. Position የሚባለው ነገር ምንድነው ስንል የአንድ ነገር መገኛ የሚናገር ተርም ነው ወይም ደግሞ የቱ ጋር ነው ያለኸው where you are ለሚለው ጥያቄ መልስን መስጠት የሚችል ተርም ነው ማለት ነው። ፖዚሽናችንን ስንገልጽ ወይም ደግሞ መገኛችንን ስንገልጽ it is expressed in terms of a convenient frame of reference. እንግዲህ እንደሚታወቀው በዓለም ላይ ፍጹም የሆነ መገኛ ወይም ደግሞ ፍጹም የሆነ ሞሽን የሚባል ነገር የለም። ይህም ማለት እንዴት ነው ስንል እንግዲህ እቺን ሐሳብ ለመግለጽ በጣም ብዙ ጊዜ የምንጠቀማት ኮመን የሆነች ኤግዛምፕል አለች። let's say አንድ ባስ ውስጥ ሁለት ሰዎች አሉ። ከዛ ደግሞ ከባሱ ውጪ የቆመ አንድ ሰው አለ እንበል። ባስ ውስጥ ያሉት ሰዎች ባሱ ሙቭ እያደረገ እያለ እነሱ ቢተያዩ ሁለቱም አት ስቴት ኦፍ ረስት እንዳሉ ነው ሊገምቱ ወይም ደግሞ ሊያስቡ የሚችሉት። ይሄ ለምንድን ነው እንደዚህ አይነት አንደርስታንዲንግ የመጣው ስንል because both are in the same state of motion ሁለቱም ባስ ውስጥ ነው ያሉት። ስለዚህ ፍሬም ኦፍ ሬፈረንሳቸው የሚሆነው ሙቪንጉ ነው ባሱ ነው ማለት ነው። አንዳቸው ከአንዳቸው አንጻር እያዩት ስለሆነ ሁለቱም አት ስቴት ኦፍ ረስት እንዳሉ ነው አንደርስታንድ ሊያደርጉ የሚችሉት ማለት ነው። ነገር ግን አውትሳይድ the bus ቆሞ ያለ ሰው ቢመለከታቸው as long as the bus is moving ባሱ እየተንቀሳቀሰ እስከሆነ ድረስ እነሱም ሰዎቹም እየተንቀሳቀሱ እንደሆነ ነው ሰውየውም አንደርስታንድ የሚያደርገው። ስለዚህ it's the matter of reference ማለት ነው። ከየትኛው ሬፈረንስ ወይ ደግሞ ከየትኛው አንጻር ነው የተመለከትነው የሚለው ነገር ክሪቲካል የሆነ ነጥብ ነው ማለት ነው። ስለዚህ ፖዚሽናችንንም ኤክስፕረስ በምናደርግበት ጊዜ ኮንቪኒየንት የሆነ ፍሬም ኦፍ ሬፈረንስ ወይም ደግሞ አንጻራዊ መገኛን እንጠቀማለን ማለት ነው። A frame of reference is an arbitrary set of axes from which the position and motion of an object are described. ስለዚህ frame of reference የሚባለው arbitrary ወይም ደግሞ ማንኛውም axis coordinate ነው in terms of x and y ተብሎ መጻፍ መገለጽ የሚችል arbitrary set of axes ሲሆን እሱን በመጠቀም የአንድን ኦብጀክት ፖዚሽን እና ሞሽን ዲስክራይብ ልናደርግ እንችላለን ማለት ነው። ነገር ግን ወደኛ ኮንሴፕት ስንመጣ ፖዚሽናችን is expressed with reference to an origin። ይህም ማለት በእኛ ኬስ ፖዚሽናችንን ስንገልጽ ወይም ደግሞ location of an object ሲገለጽ reference to an origin ኦሪጂንን እንደ መነሻ ፖይንታችን አንጻራዊ ሎኬሽናችን አድርገን እንወስድና ከሱ ወደ በስተቀኝ በስተግራ ወደ ላይ ወደ ታች ምን ያህል ርቀት ተከሄደ የሚለውን ነገር ነው የምናየው ማለት ነው። ስለዚህ it can be positive or it can be negative። ወደ በስተቀኝ ከሄደ ፖዚቲቭ ይሆናል፣ በስተግራ ደግሞ ከሄደ ኔጌቲቭ ሊሆን ይችላል ማለት ነው ፖዚሽናችን። it has units of length ዩኒቶቹ እንደሚታወቀው ሴንቲሜትር፣ ሜትር፣ ኪሎሜትር የምንላቸውን በመጠቀም
ልክ እንደ ሌንግዝ ያለ ዩኒትን የሚወስድ ነው ማለት ነው ፖዚሽን የምንለው ነገር። ሁለተኛው ነጥብ ዲስፕሌስመንት ነው። ሶ what is displacement የሚለውን ጥያቄ ከመመለሳችን በፊት ዲስታንስ የሚባለው ነገር ምንድነው የሚለውን ነገር መመለስ አለብን። ምክንያቱም ዲስታንስ እና ዲስፕሌስመንት እጅግ በጣም ተያያዥ የሆኑ የአንድ ፊዚካል ኳንቲቲ ሁለት ግልባጮች ናቸው ማለት ይቻላል። ይህም ማለት እንዴት ነው? Distance is a scalar physical quantity whereas displacement is a vector physical quantity. So compare ያደረግን ለመመልከት ያክል distance የሚባለው ነገር the total path taken in going from the initial position to the final position ነው ማለት ነው። ይህም ማለት ከኢኒሻላችን ከመነሻችን ቦታ ተነስተን እስከ ፋይናላችን ወይም መዳረሻችን ድረስ የሚወስድብን ቶታል ፓዝ ነው ማለት ነው። ቶታል ፓዝ ይሄድ ነው የአጠቃላይ የምንሄደው ነገር ዲስታንስ ይባላል። it is scalar physical quantity. ዲስታንስን በምንገልጽበት ጊዜ ምንም አይነት ዳይሬክሽን አያስፈልገንም፣ ማግኒቲዩዱ ብቻ በቂ ነው ማለት ነው። so it is a scalar physical quantity. and displacement ጋር ደግሞ ስንመጣ displacement is the difference between initial and final position የሚባለው ነገር ነው። ይህ ማለት ምን ማለት ነው? አቋራጭ መንገድ ነው። በቀጥታ በመነሻና በመዳረሻችን በኩል መካከል ያለው ዲፈረንስ ነው። መዳረሻ ሲቀነስ መነሻ አድርገን የምናገኘው ቁጥር ነው ዲስፕሌስመንት የሚባለው ማለት ነው። So it is the shortest distance between the two positions and has a certain direction. Thus it is a vector quantity. ስለዚህ ዲስፕሌስመንት የሚባለው ነገር በሁለቱ ፖዚሽኖች መካከል በመነሻና በመዳረሻ መካከል ያለው ሾርተስት ዲስታንስ ነው ማለት ነው። ሾርተስት ዲስታንስ ነው ማለት እንዴት ነው? ኢኒሻላችን ፖዚሽን አለ፣ ፋይናል ፖዚሽናችን አለ። በእነሱ መካከል ያለው ቶታል ፓዝ ሳይሆን the shortest. we have some kind of rectangle ከዛ በኋላ እያንዳንዱ ኮርነሮቹ A B C D ተብለው ሌብል ተደርገዋል። so directly አንድ ሰው ከA ወደ D መሄድ ይችላል፣ ወይንም ደግሞ በቢ በኩል አልፎ ከኤ ተነስቶ በቢ በኩል አልፎ በሲም አልፎ ዲ ጋር መድረስ ይችላል። ሶ ከኤ ተነስቶ ወደ ቢ ሄዶ ወደ ሲ ሄዶ ዲ ጋር የደረሰበት መንገድ it is the total or the longest path taken አይደል? ይሄኛው ዲስታንስ ይባላል። ነገር ግን ዳይሬክትሊ ከኤ ተነስቶ ወደ ዲ የደረሰባት shortest path ወይም ደግሞ the line connecting between the initial and the final ከኤ እስከ ዲ ድረስ ኮኔክት የምታደርገው ያቺ ላይን ምን ትባላለች? shortest path ስለሆነች displacement ትባላለች ማለት ነው። so in general በዛሬው ቪዲዮአችን ላይ what is position የሚለውን ሐሳብ ተመልክተናል። in addition to that ደግሞ what is distance and displacement የሚሉትን ኮር የሆኑ ፖይንቶች ለማየት ሞክረናል ማለት ነው። ሶ ከሁለተኛው ሰብቶፒካችን ማለትም ከሰብቶፒካችን ሁለተኛው ነጥብ ከሆነው ከዲስፕሌስመንት ከምትለው ፖይንት ላይ ኪ የሆነች ቴካዌ የምትሆነን ምንድነው? distance is the actual path that is traveled by a moving body, whereas a displacement is a change in position which is final position minus initial position ተደርጎ መገኘት የሚችለው ማለት ነው። generally this is the basic about distance and displacement. so next በሌላ ቪዲዮ በሌላ ሰብቶፒክ ማለትም በቀጣዩ ሰብቶፒክ 2.2 እንገናኛለን። እንዲሁ ቀለል ባለና በቀላሉ በሚገባ መልኩ ቪዲዮዎችን እየሰራን ወደ እናንተ እናደርሳለን። እስከዛው ድረስ መልካም ጥናት ይሆንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል